ትሬደር ኮንክ ይህ ቪዲዮ ላንተ ነው። የማርኬቱ ስድስተኛው ስሜት ወይም ኢንቱዊሽን የውድ ዕቃ ጥቆማችን ወይስ የቁማርተኛ ስግብግብነት አይምሯችንን የሚያደናግርበት አደገኛ ሚስጥር። እስቲ ዛሬ አንድ እጅግ በጣም ሚስጥራዊና አስገራሚ የሆነ የትሬዲንግ ዓለም እውነት እንነጋገር። ቻርት ላይ ተቀምጣችኋል። የትሬዲንግ ፕላናችሁ የሚያዘው ማረጋገጫ ወይም ኮንፊርሜሽን ገና አልመጣም። ነገር ግን ቻርቱን ስታዩት ውስጣችሁ የሆነ ነገር ይነግራችኋል። ማርኬቱ የት እንደሚሄድ ልክ እንደ ትንቢት ይሰማችኋል። የውድ ዕቃችሁ ወይም ፈረንጆቹ ገት ፊሊንግ የሚሉት ይህ ማርኬት አሁን ወደ ላይ ሊተኮስ ነው፣ ግዛው ብሎ ይጮህባችኋል። ፕላናችሁን ጥላችሁ ያንን የውስጥ ድምፅ ትሰሙና ትገባላችሁ። ማርኬቱ ወደ ታች ይከሰከሳል፣ አካውንታችሁ ይቃጠላል። በሌላ ቀን ደግሞ ልክ እንደዚሁ የውስጥ ስሜት ይሰማችኋል። ግን ባለፈው ተሸውጃለሁ፣ አሁን ፕላኔ እስኪሟላ ጠብቃለሁ ብላችሁ ሳትገቡ ትቀራላችሁ። ማርኬቱ ግን ልክ የእናንተ ውስጥ ስሜት እንዳለው ሁሉ ወደ ላይ ይተኮሳል። ትሬዱ ያመልጣችኋል። እኔ እኮ አውቄው ነበር፣ ለምን የውስጤን ድምፅ አላዳመጥኩም ብላችሁ ደግሞ በቁጭት ድጋሚ ታብዳላችሁ። እስቲ ንገሩኝ፣ ይህ ኢንቱዊሽን ወይም የውድ ዕቃ ጥቆማ የተባለው ነገር ምንድን ነው? አምላካዊ ስጦታ ነው ወይስ አይምሯችን የሚያዘጋጅልን አደገኛ ወጥመድ? ትክክለኛውን የውስጥ ስሜት ወይም ሪል ኢንቱዊሽን ከቁማርተኛ ስግብግብነት ወይም ፌክ ኢንቱዊሽን እንዴት እንለየዋለን? ዛሬ ታላላቅ የቼዝ ጌቶች ወይም ቼዝ ግራንድ ማስተርስ እና ቢሊዮነር ትሬደሮች የሚጠቀሙበትን የአእምሮ ፓተርን ሪኮግኒሽን ወይም ንድፍ የማንበብ ጥበብ እና የሰውን ልጅ ስድስተኛ ስሜት በጥልቅ ኒውሮሳይንስ እንፈትሻለን። ይህንን ቪዲዮ ካያችሁ በኋላ አእምሯችሁ የምታዩበት መንገድ ለዘላለም ይቀየራል ብዬ አምናለሁ። አብራችሁን ቆዩ። የውሸት ስሜት አሚግዳላ ሲያታልለን። ወደ ሳይንሱ ስንገባ አብዛኛው ጀማሪ ትሬደር የውድ ዕቃዬ ነገረኝ፣ ስድስተኛው ስሜቴ ነው የሚለው ነገር ፈጽሞ ኢንቱዊሽን አይደለም። እሱ የቁማርተኛ ስግብግብነትና የዶፓሚን ጥማት ወይም ኢምፐልሲቪቲ ብቻ ነው። አይምሯችሁ ውስጥ ያለው አሜግዳላ ዶፓሚን ሲፈልግ፣ ማለትም ትሬድ አድርጋችሁ ማሸነፍ ሲያምራችሁ፣ አይምሯችሁ ቻርት ላይ የሌለ ነገር ፈጥሮ ያሳያችኋል። ማርኬቱ ወደ ላይ የሚሄድ ይመስለኛል የሚለው ድምፅ ከእውቀት የመጣ ሳይሆን ማርኬቱ ወደ ላይ ቢሄድልኝ ደስ ይለኛል ወይም ዊሽፉል ቲንኪንግ ከሚል ጉጉት የመጣ ነው ማለት ነው። አይምሯችሁ እድሉ ሊያመልጥህ ነው ብሎ ፎሞ ስለሚፈራ ያንን ፍርሃት ሸፍኖ ለማሳመን ሲል ይሄ እኮ ስድስተኛው ስሜት ነው እመነው እያለ ያታልላችኋል። ጀማሪ ትሬደር የሆነው ሁሉ የውድ ዕቃውን ወይም ገት ፊሊንጉን ማዳመጥ ማለት የካዚኖ ማሽን ፊት ለፊት ቆሞ ይሄኛው ዙር ጃክፖት የሚመጣ ይመስለኛል ብሎ እንደመጫወት ቁማር። እውነተኛው ስድስተኛ ስሜት የባዘል ጋንግሊያ ሚስጥርን እስቲ እናውራ። ታዲያ እውነተኛ ኢንቱዊሽን ወይም የውስጥ ስሜት የሚባል ነገር የለም ማለት ነው? እንደ እውነቱ ከሆነ አለ። እጅግ አስገራሚ በሆነ ሳይንስ አለ። በአእምሯችን ጥልቅ ክፍል ውስጥ ባዘል ጋንግሊያ የሚባል ሚስጥራዊ ቦታ አለ። ይህ ክፍል ንቃተ ህሊና የሌለው ትዝታ ወይም ሰብኮንሽስ ሚሞሪ ማከማቻ ነው። ታዋቂው ጸሐፊ ማልኮም ግላድዌል ብሊንክ በተባለው መጽሐፉ ላይ እንዳስቀመጠው ታላላቅ የቼዝ ጌቶች ወይም ቼዝ ማስተሮች የቼዝ ቦርዱን ሲያዩ ቀጣዩን 10 ወይም 12 እርምጃ በሎጂክ አያስቡ። ቦርዱን ገና ሲያዩት ይህ ትክክለኛ እንቅስቃሴ ነው ብለው ወዲያውኑ ያውቁታል። እንዴት ካልን ምክንያቱም በህይወት ዘመናቸው ከ10,000 በላይ የቼዝ ጌሞችን ተጫውተዋል። የነሱ ባዛል ጋንግሊያ ያንን ሁሉ 10,000 ንድፍ ወይም ፓተርኖች ውጦ አስቀምጦታል ማለት ነው። አይናቸው አዲስ ቦርድ ሲያይ አይምሯቸው በ0.2 ሰከንድ ውስጥ ወይም ሳያስቡት ከ10,000 የድሮ ቪዲዮ ጋር ያመሳስለውና መፍትሄውን እንደ ሆድ ዕቃ ጥቆማ ወይም ገት ፊሊንግ አድርጎ ይነግራቸዋል ማለት ነው። በትሬዲንግም ያው ፕሮፌሽናል ትሬደሮች ለ5 እና 10 ዓመታት ቻርት ላይ ሲያፈጡ ወይም ስክሪን ታይማቸው ሲረዝም አይምሯቸው በሺዎች የሚቆጠሩ የፕራይስ አክሽን ንድፎችን ወይም ፕራይስ አክሽን ፓተርኖችን በድብቅ ክፍሉ ወይም በሰብኮንሽሳቸው ያከማቻል። ስለዚህ ቻርቱን ገና ሲያዩት ሎጂካቸው ወይም ፕሪፍሮንታል ኮርቴክሳቸው ገና ትንታኔ ሳይሰራ ባዛል ጋንግሊያው ይሄ ቻርት ወደ ላይ ሊተኮስ ነው፣ ባለፈው 100 ጊዜ አይቼዋለሁ ብሎ በውስጥ ስሜት ወይም በኢንቱዊሽን አማካኝነት ይነግራቸዋል። እውነተኛ ኢንቱዊሽን ማለት አምላካዊ ራዕይ ሳይሆን እጅግ የፈጠነ የዳታ ትንታኔ ወይም ሃይ ስፒድ ሰብኮንሽስ ዳታ ፕሮሰሲንግ ነው። የውሸቱንና እውነተኛውን ስሜት ታዲያ እንዴት እንለየዋለን? ሊትመስ ቴስት። ትልቁ ጥያቄ ይሄ እንደሚሆን እርግጥ ነው። አሁን ቻርቱ ላይ የሚሰማኝ ስሜት የውሸት ስግብግብነት ፎሞ ነው ወይስ እውነተኛው ስድስተኛው ስሜቴ ሪል ኢንቱዊሽን ነው? ይህንን ለመለየት 3 የአካልና የስነ ልቦና መፈተኛ ህጎችን ወይም ሊትመስ ቴስቶች አሉ። እነሱን እነግራችኋለሁ። አንደኛው የልብ ምትና መቸኮል ጋር የተያያዘ ነው።
የውሸት ስሜት ሲሆን ወይም አሚግዳላ ፎሞ ከሆነ ልባችሁ በፍጥነት ይመታል፣ ላብ ያጠምቃችኋል፣ ቶሎ ካልገባው ያመልጠኛል፣ አሁኑኑ ባይ ልበል የሚል ከፍተኛ መቻኮል ወይም አርጀንሲ ይኖረዋል። እውነተኛው ስሜት ወይም ባዘል ጋንግሊያ ግን እጅግ በጣም ረጋ ያለ ቀዝቃዛና አሰልቺ ወይም ካልም ኤንድ ኳይት የምንለው አይነት ነው። ይህ ማርኬት ወደ ላይ ነው የሚሄደው፣ ብገባም ባልገባም ይሄዳል የሚል ምንም አይነት የጭንቀት ስሜት የሌለው ቀዝቃዛ ድምፅ ነው። ሁለተኛው ማስረጃ የማቅረብ ህግ ነው። the white test ይሉታል። ራሳችሁን ለምንድን ነው ወደ ላይ ይሄዳል ብዬ ያሰብኩት ብላችሁ እስቲ ጠይቁ። የውሸት ስሜት ከሆነ ምክንያቱም ማብራራት አትችሉ፣ ዝም ብሎ ይሰማኛል ነው የምትሉት። እውነተኛ ስሜት ወይም ኢንቱዊሽን ከሆነ ግን አእምሯችሁ ሳያስበው ያየውን ንድፍ ወይም ፓተርን መተንተን ይጀምራል። ባለፈው ሳምንት ልክ እንደዚህ አይነት ካንድል ሰርቶ ነበር፣ እዚህ ጋር ደግሞ የተደበቀ ሰፖርት አለ ብሎ አመንክዮን ወይም ሎጂኩን ያመጣላችኋል ማለት ነው። ሶስተኛው የስክሪን ታይም እውነታ ነው። ራሳችሁን በሐቀኝነት ጠይቁ እስቲ። እኔ ማርኬት ውስጥ የቆየሁት ለስንት ጊዜ ነው? ትሬዲንግ ከጀመራችሁ 6 ወር ወይም 1 ዓመት ከሆነ እናንተ ምንም አይነት ስድስተኛ ስሜት ወይም ኢንቱዊሽን የላችሁም ሊባል ይችላል። የባዘል ጋንግሊያ ዳታ ይበዛችሁ ባዶ ነው ሊባልም ይችላል። ስሜታችሁን ፈጽሞ አትመኑት። ኢንቱዊሽን የሚመጣው ቢያንስ ከ3 እስከ 5 ዓመት የቻርት እይታ ወይም ከ10,000 ሰዓታት በላይ የስክሪን ታይም ሲኖራችሁ እንደሆነ ሳይንስ ያረጋግጠዋል። ታዲያ ሳይንሳዊ መፍትሄው ምንድን ነው? ስድስተኛ ስሜትን በምን አይነት መንገድ እናሳድገው? እንግዲህ ገና አዲስ ከሆንን ይህንን እውነተኛ ስድስተኛ ስሜት እንዴት እናዳብረዋለን የሚለው ጥያቄ በውስጣችን መምጣቱ አይቀርም። ይህንን ለመመለስ የጆርናሊንግ ጥበብ ትልቅ መልስን ይሰጣችኋል። የሆድ ዕቃችሁ ወይም ገት ፊሊንጋችሁ ማርኬቱ ወደ ላይ ይሄዳል ሲላችሁ ፕላናችሁን ጥላችሁ በገንዘባችሁ ባይ አትበሉ። በምትኩ የትሬዲንግ ጆርናላችሁን አውጡና ዛሬ በውስጥ ስሜቴ ውስጤ ማርኬቱ ወደ ላይ የሚሄድ መስሎኝ እንዲሰማኝ አድርጓል ብላችሁ ጻፉት። ከዚያም ማርኬቱ የሚያደርገውን ተመልከቱ። ማርኬቱ ልክ እናንተ እንዳሰባችሁት ወደ ላይ ቢሄድ ዋው ስሜቴ ልክ ነበር ብላችሁ ተማሩበት። ግን ደግሞ ገንዘብ ስላላጣችሁ አትቆጩ። ማርኬቱ ወደ ታች ቢወርድ ደግሞ አያችሁ ስሜቴን አምኜ ብገባ ኖሮ አካውንቴ ያልቅ ነበር ብላችሁ ራሳችሁንም አመስግኑ። ይህንን ለ1 ዓመት ስታደርጉት ምናልባትም በ6 ወርም ሊሳካ ይችላል። አይምሯችሁ የትኛው ስሜት የውሸት ወይም ፎሞ እንደሆነና የትኛው እውነተኛ ወይም ኢንቱዊሽን እንደሆነ መለየት ይጀምራል። አይምሯችሁ በነፃ ወይም ያለ ኪሳራ እያሰለጠናችሁት ነው ማለት ነው። እንደ ማጠቃለያ እንግዲህ ወዳጆቼ ዛሬ አንድ ታላቅ የትሬዲንግ ህግ ደግሞ በዚች ቪዲዮ ይዛችሁ ውጡ። ጀማሪ ትሬደሮች ስሜታቸውን ሲያዳምጡ አካውንታቸውን ያጠፋሉ። ፕሮፌሽናል ትሬደሮች ደግሞ ሎጂካቸውንና ልምዳቸውን ወይም ኢንቱዊሽናቸውን ሲያዳምጡ ሚሊዮነር ይሆናሉ። የስድስተኛው ስሜት ወይም ኢንቱዊሽን ከሰማይ የሚወርድ ተአምር አይደለም። 10,000 ሰዓታትና ከዛ በላይ ቻርት ላይ በማፍጠጥ የሚገኝ አይምሯችን በላብና በልምድ የሚገነባው የዳታ ማዕከል ወይም ሰብኮንሽስ ዳታቤዝ ነው። ስለዚህ ልምድ እስኪኖራችሁ ድረስ የገት ፊሊንጋችሁን ዝጋ በሉት። ፕላናችሁንና ሎጂካችሁን ብቻ ተከተሉ። ይህ ቪዲዮ አይምሯችሁ እንዴት እንደሚሰራ አስገራሚ እይታ ከፈጠረላችሁ ቪዲዮን ላይክ በማድረግ አጋርነታችሁን አሳዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ እና ፎሎ ማድረግም እንዳትረሱ። እስቲ በሐቀኝነት ኮሜንት ላይ ንገሩኝና የውስጥ ስሜት የነገረኝ ብላችሁ ፕላናችሁን ጥሳችሁ ገብታችሁ ማርኬቱ ገደል ይዟችሁ ገብቶ ያውቃል? በዛን ሰዓት ምን ተሰማችሁ? እውነቱን እንወያይበት እስቲ። በሚቀጥለው ቪዲዮ ሌላ አፋችሁን የሚያስከፍት የትሬዲንግ ሳይኮሎጂ ሚስጥር ይዤላችሁ እመጣለሁ። እስከዚያው ስሜትን ትታችሁ ፕላናቸውን ብቻ አክብሩ ለማለት ወደድኩ። በያላችሁበት ሰላም።